ትዳር ዓላማውን ስቶ ቅዱስ ተቋም መሆኑን ስቶ በጣም እጅግ አስከፊና መከራ የሆነ ያለበት ጊዜ ቢኖር አሁን ነው። እሺ፣ በትዳር መሀል ልጆች ተጎድተዋል፣ ሴቶች ተጎድተዋል። ሚዲያ እንደምንሰማው ተክደናል፣ ተሰድበናል፣ ችት ተደርጎብናል፣ ተረግጠናል፣ ተሰቃይተናል፣ ገንዘብ ተክደናል እያሉ ሚዲያ ላይ በጣም ብዙ ሴቶች የሚያወሩት ትዳር ምን ያህል አስከፊና ከባድ እንደሆነ እየነገሩን ነው። አሁን በየሚዲያው የምንሰማው የትዳር ሁኔታ ከባድ እንደሆነ፣ ትዳር እንድንፈራው ወይም ደግሞ ትዳር በጣም አስከፊ እንደሆነ እየነገራችሁን ነው። ግን ችት ተደረገብኝ የምትይ ሴት፣ ከፋኝ፣ ታመምኩ፣ ተቸገርኩ የምትይ ሴት ፍቃድ እግዚአብሔርን አቀሻል ስትገቢ ትዳር ውስጥ? በፍቃድ እግዚአብሔር በጾለት በሱባኤ ነው ትዳሩ የተመሰረተው። ትዳሩ ላይ እግዚአብሔር ገብቶበታል። ትዳሩ ላይ ቅድስና አለ። በቅድስና ነው ትዳራችሁን የመሰረታችሁት። ስለዚህ ትዳራችሁ በቅድስና ተመስርቶ እግዚአብሔር ኑሮበት የራስሽን አዳም የራስህን ሔዋን ይዛችሁ ነው ፈተና የገጠማችሁ ወይ ሁሉ መከራ የምታወሩት? ሲጀመር በአሁን ዘመን ትዳር እቃ ነው። እቃና እቃ ይጋባል፣ እቃና እቃ ይፋታል። ምን አለው ምን አላት ይጋባሉ። ልክ ንብረቱ ሲያልቅ ወይ ይፋታሉ። አሁን ዘመን ትዳር መልክ፣ ገንዘብ ነው። ፍቃድ እግዚአብሔር የለም፣ ጾለት የለም፣ ሱባኤ የለም፣ ሕግ እግዚአብሔርን ማክበር የለም። እሺ ብትሉኝ የምድርን በረከት ትበላላችሁ፣ እምቢ ብትሉኝ ሰይፍ ይበላችኋል። እኔ ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጣችሁ አይደለም። ክርስቶስ የሚሰጠን ሰላም ማንም ዓለም አይሰጠንም፣ የትም አይገኝም። ስለዚህ በትዳራችን በህይወታችን ክርስቶስን እስካላዝነን ድረስ እየማቀቅነን፣ እያለቀስነን፣ እየተቸገርነን እንኖራለን። እኛ ብቻ ሳይሆን ለምንወልደው ልጅ ለምንተካው ትውልድ ራሱ መከራ አሳልፈንለት እንሄዳለን። ሕግ እግዚአብሔርን የሚያከብር ትዳር፣ በእግዚአብሔር ፍቃድ የተመሰረተ ትዳር፣ በእግዚአብሔር ፍቃድ የኖረ ትዳር ግን ለትውልድ እስከ 7 ትውልድ በረከት ሰጥቶ ይሄዳል እንጂ ችግር ሰጥቶ መከራ ሰጥቶ አይሄድም። በረከት፣ ቃል ኪዳን፣ ቅድስና፣ ጸጋ ሰጥቶ ነው የሚሄደው በእግዚአብሔር የተመሰረተ ትዳር። አሁን ዘመን ትዳር ግን በቲክቶክ ተፈላልጎ የተገኘ ትዳር በራቆት በመራቆት ራቆትን በመሄድ በአርቲፊሻል ሁሉ ነገር አርቲፊሻል የሆነ ነገር። እሺ አሁን ነገ ላይ የሚመጣው ትውልድስ ምንድነው የሚጠብቀው? ምንድነው የሚሆነው? ነገ ላይ የሚመጣው ትውልድ ምንድነው? አሁን ትዳር በጣም መስመሩን ስቷል። በጣም መስመሩን ስለሳተ እሺ ነገ ላይ የሚተካው ትውልድስ? ከማህፀን ጀምሮ ቲክቶክ እየሰማ መጥቶ ወጥቶ ቲክቶክ ላይ ያወራ። አሁን እኮ ትዳሩ ገንዘብ ለማግኘት ብቻ የሚደረግ፣ ገንዘብ ለማግኘት ዝሙትን ያስፋፉታል። ለገንዘብ ብለው ለኢትዮ መሸቀለያ ብለው ትዳራቸው ላይ ይቀልዱበታል። አሁን ብር ብቻ ይገኝ፣ ገንዘብ ብቻ ይገኝ፣ ጊፍት ይለመን። የትዳር አገናኝ ኤጀንሲ ለምንድን ነው የሚያገናኘው? እውነት ትውልዱን ማገናኘት ጠቃሚ ሆኖ ነው ለትውልዱ ወይስ ራሳቸው ጊፍት ለመሰብሰብ ነው የሚያገናኙት? አንድ ሰው ትዳር አገናኝ ኤጀንሲ ከፍታለሁ ሲል ለትውልዱ አስቦ ነው? ይጠቅማል? ጥቅምና ጉዳቱን አስቦበት ነው? ጥቅምና ጉዳቱን ቁጭ ብሎ አውጥቶ አውርዶ ነው የከፈተው ወይስ አበባ ለመለመን ነው የከፈተው? ጊፍት ለመለመን ነው የከፈተው ወይ ነው ስለ ትውልድ ይጠቅማል ብሎ ነው ወይ የከፈተው? ይሄ የተዋህዶ ልጆች ስርዓት አይደለም። የተዋህዶ ልጆች ከእግዚአብሔር እየራቃችሁ መስመር እየለቀቃችሁ ሂዳችኋል።
ከባድ አደገኛ ትውልድ እያመጣችሁ ነው። ስለዚህ ስርዓት ስላልሆነ እንደዚህ አይነት ነገርን ግን ልታስቡበት ይገባል፣ ሊታሰብበት ይገባል። ሌላው ህፃናት ገና ከመወለዳቸው ሚዲያ ላይ አውጥታችሁ መለመኛ አታድርጓቸው። የብዙ ሰው አይን ያያቸዋል። እናንተ ዩቲዩብ ለመሸቀል ብላችሁ፣ እናንተ ገንዘብ ለማግኘት ብላችሁ ህፃናትን አውጥታችሁ ሚዲያ ላይ የምትዘረጓቸው፣ ብዙ ሰው እንዲያይ የምታደርጓቸው፣ እነዚህ ህፃናቶች ነገ ምንድን ነው የሚከተላቸው? እነዚህ ህፃናቶች ነገ የሚሸከሙትን መከራ አስባችሁታል? ነፍሰ ጡር ሆናችሁ ሆዳችሁን ገልጣችሁ ፈቶ የምትለቁ የተዋህዶ ልጆች ሆናችሁ ራቁታችሁን የምትሄዱ የተዋህዶ ልጆች፣ መከራ እየመጣ ያለው እኮ የኛ ስርዓት ማጥፋት ነው፣ የኛ ስርዓት መልቀቅ ነው። ችግር፣ ጦርነት፣ ራብ፣ መከራ፣ ስቃይ፣ ስደት፣ መንገላታት፣ ይህ ሁሉ የመጣብን እኮ ከእግዚአብሔር ህግና ስርዓት ስለራቅነን ነው። ከእግዚአብሔር መስመር ስለወጣን ነው። ከህጉ ስለራቅነን ነው። ከጾለት ስለራቅነን ነው። ከእውነት ስለራቅነን ነው። በውሸት ዓለም ስለምንኖር ነው። አስመሳዮች ክርስቲያኖች ስለሆነን ነው። በውሸት ስለምንኖር፣ በአስመሳይነት ስለምንኖር ነው ይህ ሁሉ ማት የመጣብን። አንድ አቡነ ገብረ መንፈስ ቅዱስ ሙሉ ኢትዮጵያን አስምረዋታል። ሙሉ ኢትዮጵያን በረከት በበረከት አድርገዋታል። አሁን በጣም በሚሊዮን የሚቆጠሩ ክርስቲያኖች አሉ፣ ግን አንዳቸውም ለኢትዮጵያ መልካም ነገር ማድረግ አይችሉም። አንዳችንም ማለት ነው። ህልማየን፣ ራያየን፣ መልእክት ከማውራት የዘለለ ምንም አይነት ተግባር የለም። የምንጽናናው አባቶቻችን በሰሩት ታሪክ፣ የምናወራው አባቶቻችን የሰሩትን ታሪክ፣ የምንኖረው በቅዱሳን ቅድስና፣ የቅዱሳንን ቅድስና እያወራን እንጂ ቅድስና ለመስራት አንፈልግም። ስለ ቅዱሳን ማውራት እንጂ በቅዱሳን መንገድ መሄድ ወይ ቅዱሳንን መስለን ለመሄድ አንታገልም። ፈተና አለ፣ ግን ፈተናውን በትግል ማሸነፍ እንችላለን። በትግል ድል ማድረግ እንችላለን። ፈተናውን መውጣት እንችላለን። ያለ ፈተና ክርስትና የለም። ብዙ ጊዜ ለስጋችን እናደላለን። ለጊዜያዊ እናደላለን፣ ለገንዘብ እናደላለን። ገንዘብ ለማግኘት በጣም ብዙ ዋጋ እንከፍላለን። እንቅልፍ እናጣለን፣ ስድብን እንችላለን፣ መከራን እንችላለን። ቢደክመን አናርፍም። ገንዘብ ለማግኘት ለገንዘብ ዋጋ እንከፍላለን። ለገንዘብ እንሰደባለን። ለገንዘብ ክብራችንን እናጣለን። ለገንዘብ እንናቃለን። ለእግዚአብሔርስ ለነፍሳችንስ ለስጋችን ይሄ ለሚበሰብሰው ስጋ ከአንድ ደቂቃ በኋላ ሬሳ ለሚባለው ስጋ ይሄን ሁሉ ዋጋ ከከፈልነ ለነፍሳችንስ? ለጊዜያዊ ይሄን ሁሉ ዋጋ ከከፈልነ ለዘላለማዊስ መክፈል ለምንድን ነው ያቃተን? ለዘላለማዊስ ምን ከፈልነን? ምን አደረግነን? በዘላለማዊ ስንኖር እኮ ለነፍሳችን መስራት ስንጀምር ፈተና አለ። ቤተክርስቲያን አገልግሎት ስንገባ ኮሽታ አንፈልግም። ሰው ከተናገረን ወተን እንናገራለን። ከተናገሩን አኩርፈን ከቤተክርስቲያን እንቀራለን። አገልጋይ ኃጢአት ሲሰራ ካየን አገልጋይ ኃጢአት ሰራ ብለን ስለ አገልጋይ እናማለን እንጂ እኛ ራሳችን ላይ ፎከስ አድርገን አንሰራም። እንደዚህ ግሽብ ያለ ትውልድ ሃይምሮን ያጣ ገንዘብ ብቻ የሚፈልግ ራቆቱን የሚሄድ ምንም ማስተዋል የሌለው ትውልድ የመጣብን የትዳር ችግር ነው። ትዳራችን ቅድስና ስላጣ ነው።
ትዳራችን በተሳሳተ መንገድ ስለተመ